መሰረተ ክርስቶስ እያልክ ስለሰማሁ እስኪ አንድ ጥያቄ ፈጠረብኝና ከዛ ጥያቄ ልጀምርና እናወራለን ማለት ነው። በመደማመጥ ቢሆን መልካም ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ መቼ ነው ቤተክርስቲያንን የመሰረተው? ወንድሜ ግሬስ ጊዜ ኦልሬዲ ክርስቶስ ካለ ማን ነው? ክርስቶስ ኢየሱስ ከሞተ ከተነሳ በኋላ በሐዋርያቱ አማካኝነት ነው ቤተክርስቲያን የመሰረታት። መቼ? ከረጅም ዘመን በፊት። አመቱን አታውቀውም? ኦልሞስት ክርስትና ከተጀመረ ወደ 2000 ምናምን ዓመት ሆኖታል። ኦኬ እሺ። መሰረተ ክርስቶስ ከአና ባፕቲስት እንደወጣች እናውቃለን። እሱን ማሳየት ስለምችል እስቲ ከ16ኛው መቶ ክፍለ ዘመን በፊት እስቲ መሰረተ ክርስቶስን አሳየን። ይኸው አሁን ችግሩ እዚህ ጋር ነው። እኔ አሁን እዚህ ያለሁት ስለ ምንድን ነው ዲኖሚኔሽን ላወራ አይደለም፣ በዋናነት ማለት ነው። ሲቀጥል ክርስትና ብለን የምናስበው ጉዳይ የሆነች የቤተ ክርስቲያን አጥር ክልል ውስጥ ብቻ የሚዞር ጉዳይ አድርገን ባናወራ መልካም ነው። ምክንያቱም እውነተኛውን የመጽሐፍ ቅዱስን አስተምሮ እስከተከተለች ስለ ክርስቶስ እስካስተማረች ድረስ ስለ ጥምቀት፣ ስለ ቤተክርስቲያን ውስጥ አሉ ብለን ስለምናስባቸው ሚስጥራት በጠቅላላ የምታስተምር ያቺ ቤተክርስቲያን የክርስቶስ ቤተክርስቲያን ናት ብዬ ነው ማምነው እኔ እንጂ አሁን በተቋም ደረጃ መሬት ላይ ስላለች ምናምን ካልን በጣም ቅርብ ጊዜ ሊሆን ይችላል። በቃ አንተ ባልከው እንሄዳለን። ምንም እንዳታስብ። እንግዲህ የጠየቅኩ ጥያቄ ምንድን ነው? በታሪክ ትታወቃለች ወይ? እንደው በክርስትና ታሪክ ውስጥ ትታወቃለች ወይ? እንግዲህ አታውቅም ነው መልሱ። አትታወቅም። በክርስትና ታሪክ ውስጥ አትታወቅም። እሺ ይሄን እንደ መልስ እንይዝልሃለን። ምን አልከኝ? አሁን በመጽሐፍ ቅዱስ ላይ የተመሰረተ ከመጽሐፍ ቅዱስ ያልወጣች መሆን አለባት ይላል። ለምሳሌ በመሰረተ ክርስቶስ የእምነት መግለጫ ላይ ስለ ጥምቀት ያስቀመጣችሁት ነገር አለ። እሱ ምንድነው? ሰው ከዳነ በኋላ ይጠመቃል የሚል። እስቲ አንድ ጥቅስ ስጠኝ። መጽሐፍ ቅዱስ ውስጥ ሰው ከዳነ በኋላ ነው የሚጠመቀው የሚል መጽሐፍ ቅዱስ ያው ሁሌም የምንለው ወይንም ደግሞ የምታውቀው ቃል ምንድን ነው የሚለው? ያመነ ደግሞም የተጠመቀ ይድናል ይላል የእግዚአብሔር ቃል አይደለ? ሰው ከዳነ በኋላ ይጠመቃል አይልም። ግን የእናንተ ግን ቤተክርስቲያን ብለህ የምትጠራት ግን ሰው ከዳነ በኋላ ነው የሚጠመቀው ትላለች። ደህንነት መጀመሪያ በእምነት ስለሚመጣ ነው። አይ ማርቆስ 16 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ደህንነት የሚመጣው አምነው ሲጠመቅ ነው ያለው። ከዛ ቀጥሎ ያለው ቃል ደግሞ ካላመንክ ይፈረድብሃል ይላል። አይ ስለ ፍርድ አላወራ ነው። ስለ ፍርድ ስናወራ ያኔ ደግሞ የምትፈልገውንማ እየነጠልን ካወራን በጣም ረጅም ነው የምንሄደው። ማለት አንተ የምትፈልገውን ብቻ እያልን ከሄድን ግን ቃሉን ካነበብክ ጨርሰ እያነበብክ ድህነትና ፍርድ አንድ አይነት ነገር ናቸው? ጭራሽ አይገናኝ። በቃ ስለዚህ የማይገናኝ ነገር አናምጣ። ስለዚህ የሚገናኝ ነገር ወይ ደግሞ ተመሳሳይ ነገር እናመጣለን። አሁን የጠየኩት ጥያቄ ጌታችን መድኃኒታችን ኢየሱስ ክርስቶስ የቤተክርስቲያን ራስ የሆነ በደሙ ቤተክርስቲያንን የዋጃት ምን ብሎ አስተማረን? መምህራችን ጌታችን ኢየሱስ ክርስቶስ ሰው የሚድነው አምነው ሲጠመቅ ነው አለ። እናንተ ግን ቤተክርስቲያን ብለህ የምትጠራት መሰረተ ክርስቶስ ሰው ከዳነ በኋላ ነው የሚጠመቀው ብላ ታስተምራለች። ማን እንቀበል? መጽሐፍ ሰው በልቡ አምኖ ይድናል፣ በአፉ መስክሮ ይጸድቃል ይላል የእግዚአብሔር ቃል አይደለ? እኛ አልካድንም። እኔ አሁን የጠየቅኩ ማርቆስ 16 ላይ ነው። ሮሜ ላይ ደግሞ ማርቆስ 16ንም እኮ እየነገርኩ ነው። ምንድን ነው የሚለው ቃሉ? ቃል በቃል እያለ ያለው ምንድን ነው? ያመነ የተጠመቀ ይድናል፣ ያላመነ ደግሞ ይፈረድበታል ይላል የእግዚአብሔር ቃል። ጎበዝ። እሺ የሚድነው ምን ያደረገ ነው አለ ክርስቶስ? ነጥላ ልትነግረኝ ነው? የተጠመቀ ልትለኝ ነው? እንደዛ አይደለም። እምነት አለ። ከእምነት ቀጥሎ ጥምቀት። ችግር የለም። ቀለል ላድርግልህ። የሚፈረድበት ምን ያደረገ ነው? ከሚፈረድበት ልጀምር። የሚፈረድበት ጎበዝ። የሚድነውስ ማለት የሚድነውስ ምን ያደረገ ነው? ያመነ። መጽሐፉ እንደዛ ነው የሚለው? ያመነ ብቻ ነው የሚለው? ኖ ወይ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። ስለዚህ ሰው ለመዳን አምኖ መጠመቅ አለበት ይላል መጽሐፍ ቅዱሱ። የእናንተ ግን የእምነት መግለጫችሁ ግን ሰው ከዳነ በኋላ ነው የሚጠመቀው ይላል። ከመጽሐፍ ቅዱስ ውጭ ነው ማለት የእምነትህ ወይንም የደህንነትህ ማረጋገጫ ነው ጥምቀት በራሱ። ገባህ አይደለ? መጀመሪያ ላይ ማመን አለብህ። ከዛ በኋላ መጥተህ ነው ምን የሚል ጥቅስ ልስጥህ? የደህንነት ማረጋገጫ ነው የሚል ጥቅስ መጽሐፍ። ሞቱ በሆነ ሞት ከእርሱ ጋር እንተባበራለን አይልም የእግዚአብሔር ቃል በጥምቀት በኩል ይላል። እንደውም ጭራሽ ምን ሞተው በጥምቀት ነው የሚለው ሰው። ስለዚህ ከክርስቶስ ጋር ካልሞተ አይድንም ነው። ይሄ የመጽሐፍ ቅዱስ የሮሜ መልእክት ምዕራፍ 6 ሀሳብ ነው። ማረጋገጫ ይላል። እንዴት አለ እዛ ውስጥ
እንክፈተው። ምን እንዲል ነው አንተ አሁን የፈለግከው? አይ ማረጋገጫ የሚል እስቲ ያምጣልኝ። እንግዲህ መጽሐፍ ቅዱሱ አያውቀውም። እናንተ አሁን ያመጣችሁት የክርስቶስ ቤተክርስቲያን ነኝ ትላለህ እንጂ የለም ከክርስቶስ ትምህርት ውጭ መሆንህን ነው ማሳየ። ምክንያቱም አንደኛ ቆይ አንደራረብ፣ ስናወራ እየተደማመጥን ይሁን። እሺ አንደኛ ምን አልኩ? ማርቆስ 16 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ የክርስቶስ ትምህርት የሌለበት ባይዘ ቤተክርስቲያንም ተብሎ አይጠራም። ሲጀመር ይሄው የክርስቶስ ትምህርት ምንድን ነው? ሰው የሚድነው አምኖ ሲጠመቅ ነው አለን። እንግዲህ እሰየው አሜን ብለን ነው የምንቀበለው እኛ። ይኸው ክርስቶስ ነው ያስተማረው። የእናንተ ግን መጣችና የእምነት መግለጫዋ ላይ ስለ ጥምቀት ስታብራራ ምን አለች? አይ ሰው ከዳነ በኋላ ነው የሚጠመቀው አለች። ምንም መጽሐፍ ቅዱሳዊ ግራውንድ የሌላት መሆኑን በዚሁ እናያለን። ሁለተኛ አንተ ስታወራ ምን አልክ? ማረጋገጫ ነው አልክ። እስቲ ጥቅስ ስጠኝ አለ። ሰው መዳኑን ማረጋገጫ ነው የሚል ጥቅስ ስጠኝ። እየደከምን ነው በነገራችን ላይ ደጋግመን እዛው ርዕስ ላይ እየተመላለስን ነው። እሺ የለህም ማለት ነው። ሮሜ ጠቅሰ ነበር። ስለዚህ ይኸኛውም የለህም። ቆይ ሶስተኛ ጥያቄ ላቅርብልህ። ሮሜ መልእክት ምዕራፍ 10 ጠቅሰ ነበር። ሰው በልቡ አምኖ በአፉ መስክሮ ይድናል ይላል አይደል? ይላል። እሺ እዛው ዝቅ ብሎ ሰው ለማመን መስማት አለበት። ለመስማት ካልሰማ እንዴት ያምናል? ካላመነ አይድንማ። ስለዚህ መጀመሪያ ሰው ለማመን መስማት አለበት። ለመስማት ደግሞ ሰባኪ ያስፈልገዋል ይልና እዛው ሮሜ እሺ መጽሐፍ ቅዱሱ ላውጣለህ። ኔትወርክ ከተቆራረጠ ንገሩኝ። እሺ ራስህ ስለጠቀስከው ነው እሺ ወደዚህ የመጣሁት። ኦኬ ሮሜ በጣም አሪፍ። እሺ ቁጥር 10 ላይ ምን ይላል? ሮሜ 10 ማለት ነው። እሺ ሮሜ 10 ላይ እንዲህ ይላል። እሺ በጌታ ስም እሺ ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና ካለ በኋላ መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና አይደለ? በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነው። እሺ ለሚጠሩትም ሁሉ ባለጠጋ ነው። የጌታን ስም የሚጠራ ሁሉ ይድናል ካለ በኋላ እንዲህ ይላል፣ እንግዲህ ያላመኑበት እንዴት አድርገው ይጠሩታል? እንግዲህ የጌታ ስም የሚጠራ ሁሉ ይድናል ካለ በኋላ እንዴት ያላመኑበት ደግሞ እንዴት አድርገው ይጠሩታል? ስለዚህ ማመን አለባቸው ለመጥራት ማለት ነው። ከዛ በኋላ ዝቅ ይልና እዛው ባልሰሙትስ እንዴት ያምናሉ? አምነው ለመጥራት መስማት አለባቸው እያለ ነው። ከዛ ያለ ሰባኪስ እንዴት ይሰማሉ አለ። ከዛ 15 ላይ እንዲህ ይላል፣ መልካሙን የምስራች የሚያወሩ እግሮች እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ ይላል። ስለዚህ ለመስበክ መላክ አለባቸው የለባቸውም? ግልጽ እኮ የተቀመጠ ነገር ነው ያነበብከው። እሺ እናንተ ጋር ቢሰብኩት ማልኳቸው ክርስቶስ ኢየሱስ መቼ? አሁንም ባይዞ ስለ ቀን አይደለም አይደል እያወራን ያለ ነው። አይ እኔ ይኸው እዚህ ሐዋርያት ሥራ ምዕራፍ 1 ማቴዎስ ወንጌል ምዕራፍ 28 ማርቆስ ወንጌል 16 ቀን አልጠቀሰም እንዴ? ቀን ጠቅሷል አይደል? ስለ ታላቁ ተልእኮ እያወራ ከሆነ ኢየሱስ ስለ ታላቁ አላልኩም። እኔ አሁን ቤተክርስቲያኔ መቼ እንደተላከች እነግርሃለሁ። ሰባኪያኑ መቼ እንደተላኩ ማን እንደላካቸው እነግርሃለሁ። መካነ ኢየሱስ ያሉ ሰባኪያን ማልኳቸው ነው። ክርስቶስ ኢየሱስ መጽሐፉን ተቀበሉ። የተቀበሉትን መጽሐፍ ደግሞ እየሰበኩ ነው። የትኛው መጽሐፍ? መጽሐፍ ቅዱስን። የትኛውን? አሁን እጃችሁ ላይ ያለውን? ከየት አመጡት መጽሐፍ ቅዱስ? መጽሐፍ ቅዱስ አረ በመድኃኔዓለም ወዴት ነው እየሄድን ያለ ነው? ባይዘዌ እያወራን ያለው አሁን አንተ ያዝከው ከየት እንዳመጣሁ አታውቀውም። መጽሐፍ ቅዱሱን ከየት እንዳመጣችሁትም አታውቁትም። መጽሐፍ ቅዱሱን መጽሐፍ ቅዱስ ብለው ለመቀበል ማሰቷችሁ ነው። መጽሐፍ ቅዱሱን ራሱ መጽሐፍ ቅዱስ ያው መጽሐፍ ቅዱስ አድርገው የሰጡን ሰዎች አሉ። ለምሳሌ እነማ? የእምነት አባቶች እኮ እነማ? ስምምነቶች አሉ። ባይዞ ልዩ ስምምነቶች አሉ። ለምሳሌ በኦርቶዶክስም የሚነገር ኦርቶዶክስን ተዋት፣ መጽሐፍ ቅዱሱን ብቻ ለአንተ ማሰጥ ወይ ደግሞ ለመሰረተ ክርስቶስ ማሰጣት። መጽሐፍ ቅዱስ ባይዞ ለመሰረተ ክርስቶስ አይደለም የተሰጣት። ለማን የተሰጣት? ለሁሉም ተሰጥቷል። መጽሐፍ ቅዱስ ማን የሰጠው? አንተ ከማን ተቀበልከው?
ወይም ደግሞ መሰረተ ክርስቶስ ከማተቀበለችው እሱን መጽሐፍ ቅዱስ ያው ቅድም እንደጀመርነው ከ16ኛው መቶ ክፍለ ዘመን ሽታው የሌለ ማለት ታይታም ተሰምታም አትታወቅም፣ በክርስትና ታሪክ ውስጥ አትታወቅም። ስለዚህ መጽሐፍ ቅዱሱን ማሰጣት መጽሐፍ ቅዱስን እኛ ከሐዋርያቶች ተቀብለናል ብለን ነው የምናምነው። ከሐዋርያት ማለት የዛሬ 2000 ዓመት ነው። ስለዚህ የዛሬ 2000 ዓመት ከተቀበላችሁ ከሐዋርያት ለመቀበላችሁ ማስረጃ ፈልጋለሁ ማለት ነው። ስለዚህ ያን ኤግዚስት አደረግ ነበር ማለት ነው መሰረተ ክርስቶስ። ከዛም በፊት መጽሐፍ ቅዱስ ነበር አይደል? ኢየሱስም ከመምጣቱ በፊት ምንም እንኳን አንድ ላይ የተጠረዘ ባይሆንም መጽሐፍ ቅዱስ ነበር። ስለ ጥራዝማ ካወራው ሲጀመር የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው ጠርዘ የሰጠች ይህን ስለ ጥራዝ ማለት ነው። ራሱ መጽሐፍ ቅዱሱ ግን መጽሐፍ ቅዱስ ነው ብለህ ቫሊድ የሆነ ምን አይነት ማስረጃ አለ የተቀበልክበት? አንደኛ እንዳልኩ የአባቶች በእምነት ዙሪያ ወይንም ደግሞ በተጻፈው መጽሐፍ ዙሪያ ያደረጓቸው ልዩ ልዩ ስምምነቶች አሉ የምናውቃቸው በታሪክ። ለምሳሌ ያህል ሳነሳለህ ከእምነት መግለጫ ሲስተም ከእምነት መግለጫ ማለት እምነት መግለጫችሁ ላይ የለም ይሄ መጽሐፍ ቅዱሱን ከየት እንደተቀበላችሁ? ደግሜ እኮ እየነገርኩ ነው። አይ የለም አለ እምነት መግለጫ አለ። በደንብ ነዋ። እሺ አሳየ። ለምሳሌ ያህል ቅድም እንደነገርኩ ነው። አሁንም ተመልሼ ወደኋላ መሄድ እንዳለብኝ እኔ እንጃ። ዘወይ ግን አንድ ማወቅ ያለብን ነገር መጽሐፍ ቅዱስ የጻፉት ሰዎች አሉ። ከዛ በኋላ ደግሞ መጽሐፍ ቅዱስን በአንድ የሰበሰቡልን ሰዎች አሉ። መጽሐፍ ቅዱሱ ደግሞ እርግጠኛነቱን ለማረጋገጥ የተለያዩ ጉባኤዎች በተለያየ ጊዜ ተደርገዋል። ያንን እናውቃለን። እነዛ የእምነት አባቶች ተሰብስበው ምንድነው ይሄ ትክክለኛው ነው ብለው የሰጡንን ያንን መጽሐፍ ቅዱስ ተቀብለናል ብዬ ነው ማስበው። ስለዚህ ካውንስሎችን ትቀበላለህ ማለት ነው። የትኛውን ካውንስል? ጉባኤያት፣ የተደረጉትን ጉባኤያት ማለት ነው። ስፔሻሊ እሺ። ስለዚህ ወደኋላ ስንሄድ እንግዲህ ግዴታ አሁን ያንተ ያለበት ትክክለኛ ይሁን አይሁን ማጣራት ስላለብን ወደኋላ ስንሄድ የመጀመሪያ ቤተክርስቲያን ምንም ስፕሊት ሳይኖር መጀመሪያ ላይ አንድ በሆነችበት ጊዜ ያደረገችውን የኒቂያ ጉባኤ ትቀበለዋለህ ማለት ነው። በደንብ እዛ የኒቂያ ጉባኤ ላይ ወደ 20 የሚሆኑ ቀኖናዎች ተደንግገዋል። ከነዛ ቀኖናዎች ወደ 90% የሚሆኑ ስለ ክህነት የሆኑ ናቸው። ስለዚህ ክህነት በቤተክርስቲያን ውስጥ እንደሚያስፈልግና ጳጳሳት፣ ቀሳውስት፣ ዲያቆናት እንዳሉ በይፋ የተነገረበት ጉባኤ ነው። ትቀበለዋለህ? በዝርዝር ሀሳቦችን እያነሳ ከሆነ ምንም ችግር የለውም። ኦኬ። ስለዚህ እናንተ ጳጳሳት አሏችሁ? የሉንም። ስለዚህ ቤተክርስቲያን ውስጥ አረላችሁ ማለት ነው። የኒቂያው ጉባኤ ያደረገችው ያቺ ቤተክርስቲያን ጳጳሳት አሉ። ባይዘዌ በዚሁ አጋጣሚ ኮንፌስ እንድታደርግ የምፈልገው የኒቂያው ቆይ የኒቂያውን ጉባኤ ያደረጉት ጳጳሳት ናቸው አይደሉ? ራሳቸው ጉባኤውን ያደረጉት ጳጳሳት ናቸው አይደሉ? ናቸው። ስለዚህ እናንተ ጳጳሳት የላችሁም። የስ ስለዚህ ጳጳሳትን ከምትቀበልና ጳጳሳት ካሉባት ቤተክርስቲያን ውጭ ናችሁ ማለት ነው። ተቋራለሁ አለ ሰፈን እንጂ አለ ምኑ ጋር ነበር የቆመው? ተቋርጦብኛል፣ ይቅርታ። ኦኬ እንግዲህ አልሰማህም። ይህንን እንዘላለን። እንግዲህ እስካሁን ለማሳየት የሞከርነው ነገር ምንድን ነው? በቃ ትሩ ቸርች አይደለም። አሁን ኤሚኬሲ የምትላት ትሩ ቸርች አይደለችም። ሲጀመር እውነተኛ ጌታ ቤተክርስቲያን አልነበረችም። እሺ ይኸው ልስጥህ። የመጀመሪያው አሁን ለታች ላለው ሰው ክሊር ለማድረግ ማለት ነው። የመጀመሪያው ነገር አንደኛ እንዲሁ በጣም ከቀላሉ ስንጀምር በክርስትና ታሪክ ውስጥ ስሟ የሌለ ነው። መቼ ነው የእናንተ አስተምሮ ብቅ ያለው? ባይዘዌ በዚሁ አጋጣሚ ይሁዳ መልእክት ላይ አንድ ጊዜ ለቅዱሳን ሃይማኖት ተሰጥቷል አይደለ? ግሬስ ይላል መጽሐፍ ቅዱስ። ያ ሃይማኖት አስተምህሮን ይጨምራል አይጨምርም? ያ እምነት አስተምህሮ ነው አይደለም ነው። ስለዚህ ያ አስተምህሮ በወጥነት በመንፈስ ቅዱስ ወደ እውነት ሁሉ እየመራን ቤተክርስቲያን ለዘመናት ይዘው ትቀመጣለች አትቀመጥም?
ትጓዛለች። እንትን ባይሆንም ያንን አስተምህሮ ይዛው ትጓዛለች አትጓዝም? ቤተክርስቲያን፣ የጌታ ቤተክርስቲያን መጀመሪያ የተቀበለችውን ነው። ለቅዱሳን አንድ ጊዜ ፈጽሞ የተሰጠ ሃይማኖት አለ አይደለ? አዲስ የሚመሰረት ሃይማኖት ወይ ደግሞ ልክ እንደናንተ በ16ኛው መቶ ክፍለ ዘመን ብቅ ያለ ሃይማኖት ወይ ደግሞ አስተምህሮ የለም። አንዴ ነው ለቅዱሳን የተሰጠው ይላል ይሁዳ መልእክት ላይ። የዛሬ 2000 ዓመት የተሰጠው ክርስቶስ በነበረበት ጊዜ መጥቶ አስተምህሮን ከእግዚአብሔር የሆነውን ሃይማኖት ለቅዱሳን አንድ ጊዜ ፈጽሞ ተሰጠ አይደለ? ይህ አስተምህሮ በቤተክርስቲያን ውስጥ ተጠብቆ ይቆያል አይደለ?